ሰላም በዩቲዩብ የከማያቸው ትላልቅ ሰዎች መካከል ዛሬ እናንተ አንዱ ናችሁና የምናገረው ንግግር ተጠንቅቄ ለማውራት እሞክራለሁ። ዛሬ የማወራውን ንግግር እያንዳንዱ እንደከዚህ ቀደሙ ዝም ብሎ ወሬ ብቻ አላደርገውም። እያንዳንዱ የምጠይቃቸው ጥያቄዎች አሉ። ትላንት ሚሊዮን ብርሃኔ ወይም ደግሞ ጩባው ባቀረበው የቤተሰብ ጨዋታ ላይ ሶስት ዋና ጥያቄዎችን ይዤላችሁ መጥቻለሁ። በእነዛ ሶስቱ ጥያቄዎች መሰረት ለመጀመሪያው ለጠየቁት ጥያቄ ለመለሰልኝ ምላሽ የ100 ብር ካርድ በቀጣይ ቪዲዮ የምሰጠው ይሆናል። እንዲሁም ደግሞ ለሁለት ሌሎች ደግሞ ራንደምሊ ነው የምመርጠው። ራንደምሊ ካመረጥኳቸው ሁለት ሰዎች ደግሞ ምናልባት 90ኛ ላይ ወይም ደግሞ 100ኛው ላይ ያለው ሰው ተሸላሚ ሊሆን ይችላል። ስለዚህ ሁላችሁም የምትሳተፉበት ኮሜንት የምትጽፉበት ይሆናል። ስለዚህ ሁላችሁን እንደምሸልም ስለማይታወቅ ከመጀመሪያው ምላሽ ውጭ ያላችሁ ሁለት ሰዎች ራንደምሊ ስለሚመረጡ ይህንን ፕሮግራም እስከ መጨረሻ ድረስ ተከታትላችሁ ተሳተፉ። የምጠይቃቸው ጥያቄዎች በቪዲዮ መሃል ላይም ሊሆን ይችላል ወይም ደግሞ መጨረሻ ላይ ሶስት ጥያቄዎችን ጠይቃለሁ። ለነዛ ሶስት ጥያቄዎች በትክክለኛ ለመለሱልኝ ሶስት ሰዎች ሽልማቱን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ይህ ብቻ አይደለም፣ ጥሩ ኮሜንት የጻፈውንም ጭምር በዚህ ቪዲዮ ይሸልማለሁ። ምክንያቱም አሁን ላይ ጥሩ ኮሜንት የሚጽፉ ሰዎችን ማበረታታት መቻል አለብን። ይህን ስል መቶ ብር ካርድ ምናምን እየሸለምኩኝ እቀጥላለሁ ወይም ደግሞ ለ5 ለ6 ሰው እየሸለምኩኝ እቀጥላለሁ ስል ኖሮኝ ምናምን ሳይሆን ምናልባት $1000 በቀን የሚያስገኝ ስራ ነው ብላችሁ ሁላችሁም ተጨናችሁ ልትገቡ ትችላላችሁ። ግን ወጣቱ የሚደማመጥበትን መድረክ በእንደዚህ አይነት መንገድ ካላገኘሁት በምን ላገኘው እችላለሁ ብዬ በማሰብ ነው። ስለዛ በትላንትናው ዕለት በቀረበው በቤተሰብ ጨዋታ ላይ የተመሰረቱ ሶስት ጥያቄዎችን ጠይቄያችሁ ስለ ቻናሌን በቂ አንደርስታንድ እያደረጋችሁ እየቀጠላችሁ የምትሸለሙበትን ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ቆዩላል። ታዲያ ተሸላሚ ለመሆን አንድ መስፈርት ይጠበቃል። ይህን ቻናል ሰብስክራይብ አድርጉ። ይሁን ሁሉ ሳወራ ሰብስክራይብ ካላደረጋችሁ በጣም ታሳዝናላችሁ። ስለዛ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁንም ለብዙ ሰዎች እንዲዳረስ አዲስ ቻናል ነውና ለብዙ ሰዎች አዳርሱ። ላይክ እና ሼር ሰብስክራይብ እያደረጋችሁ ጠብቁኝ። ሰብስክራይብ ያደረገ ያው ተሸላሚ ላይሆን ይችላል። አንደኛም የመለሰው ሰው ሰብስክራይብ ካላደረገ ሽልማቱ ለሌላኛው ሰው ነው እድሉ የሚሰጠው። ስለዛ ጥሩ ኮሜንት ለመጻፍ ተዘጋጁ፣ ለመሳተፍ ተዘጋጁ እያልኩኝ ወደ ዋናው ጉዳይ ይገባል። ሰላም። በቅድሚያ ግን ይህ ቻናል አድማጭ ልብ ይባላል። ምናልባት ለማታውቁት ወይም ደግሞ አዲስ ለመጣችሁ ቻናሉ አድማጭ ልብ ይባላል። እኔ ደግሞ ሙሉ ዓለም እባላለሁ። ስለዛ በዚህ ቻናል የተለያዩ የወጣቶችን ከወጣቶች የሚያበረታቱ አበረታች ቃላቶች ብቻ ሳይሆን ወጣቶች ውስጥ ሊደመጡ የሚገቡ ነገሮችን እያወጣን እንደማመጥበታለን። የሚደማመጥ መድረክ የፈጠረ ቻናል ነው። ቻናሉን ሰብስክራይብ አድርጉ። ሰብስክራይብ አርጋችሁ ፕሮግራሙን ተከታተሉ እያልኩኝ ወደ ዋና ጉዳይ ይገባል። ውድ አድማጭ ዩቲዩብ ቻናል ተመልካቾች በትላንትናው ዕለት በጣም በብዙዎች የሚወደደው ጩባው ወይም ደግሞ ሚሊዮን ብርሃኔ ወይም በብዙ ኮሜዲያንና በተለይ በ90ኛው ሺህ ላይ በደንብ የምታውቁት ሚሊዮን ብርሃኔ የቤተሰብ ጨዋታን በእጩነት ቀርቦ ሲያጋፍር አይታችሁታል። በዛም ጨዋታ ላይ የተለያዩ አስቂኝና የተለያዩ የራሱን የሆነ ፐርፎርማንስ ሲያቀርብ ብዙዎች ወደውታል። ብዙዎችም እሱ ይሁን እያሉ ከወዲሁ ምርጫቸውን እያሳደሩበት ይገኛል። ግን አንዳንዶቹ አይ ይሄ እንደ ደምሴ አልሆነም፣ የደምሴ ምርጫ በጣም ተስማምቶናል የሚሉም አይተናል። ግን አንድ ጥያቄ ልጠይቃችሁ። ግን ለምን ይመስላችኋል ኢቢኤስ ባለቀ ሰዓት እነዚህን እጩዎች እያመጣ ያለው? ለምን ይመስላችኋል ጩባውን እጩ አርጎ ሊያመጣው የቻለው? ትላንትና ዕለት ያቀረበው ጩባው የሚሆን ደግሞ ባለፈው ሳምንት በድንቅ ብቃቱ ያሳየን ኮሜዲያን ደምሴ የሚሆን ባለቀ ሰዓት እነዚህንና አሁንም ቀጣይ የሚያመጣቸውን ኢቢኤስ እጩዎችን ማምጣት ለምን አስፈለገ የሚለው ለእናንተ በኮሜንት እንድትወያዩበት እተወዋለሁ። ግን የአሸናፊነትን ዙሩም ኢቢኤስ በጣም ያከረረው ይመስላል። ምክንያቱም ከነ ያሲኖ ከላይ ካየናቸው እነ ያሲኖ ጨምሮ በጣም አንጋፋ የሚባሉና በሙያቸው በጣም የሚከበሩ ሰዎች በዚህ ሙያ ላይ እየተፎካከሩ አይተናል። ታዲያ ትላንት በጩባው ያቀረበውን አቀራረብ እስቲ ትንሽ ልበላችሁ። በትላንትናው ዕለት አንድ ክስተት የሆነ ነገር ተከስቷል። ምክንያቱም ሚሊዮን ብርሃኔ ወይም ደግሞ ጩባው የራሱን የሆነ የኮሜዲ ምሽት አድምቆበታል። ብዙዎችን የሚያስገርም የሆነ አቀራረብ ይዞ ነው የመጣው። በጣምም ተወዳጅነቱን እንዲጨምር አድርጎታል። የቤተሰብ ጨዋታን እሱም ይምረው እስከ ማለት ደርሰዋል። ግን የቤተሰብ ጨዋታ የሚፈልገው ሰው ማን ነው? ምክንያቱም ብዙዎቹ እንደምናያቸው በአብዛኛው በአንጋፋነት የሚታወቁና ብዙዎቹም እሱ ናቸው የሚባሉት በብዙሃን ህዝቦች ዘንድ እየተመረጡ ያሉ አንጋፋዎች ናቸውና ትላንት ሚሊዮን ብርሃኔ ያቀረበውን አይታችሁ ምን ተሰማችሁ እናንተስ? ትላንት ሚሊዮን ብርሃኔ ወይም ደግሞ ጩባው ያቀረበውን ሙሉውን ቪዲዮ አይቻለሁ። ትላንት ባቀረበው ማቀራረብ እንደ ነፃነት ለመሆን አልሞከረም። የራሱን ብቃትና ጥንካሬ ይዞ እንደመጣ
አይቻለሁ፣ ተመልክቻለሁ። ይህም ደግሞ ያለውን የበሰለና የረጅም ጊዜ የመቆየቱን ያክል ጥንካሬውን ያሳየበት ሆኖ አግኝቼዋለሁ። በዚህም ሳላደንቁ አላልፍም። እንዲሁም ደግሞ ባለፈው ሳምንት ያቀረበው ኮሜዲያን ደምሴንም እንዲሁ ለማመስገን ወዳለሁ። ያቀረበውን አቀራረብ ሙሉ አይቼዋለሁ። በጣም ደስ ይላል። በብዙዎችም ተወዳጅነትን አግኝቷል። ግን ዙሩ በጣም እየከረረ ነው። በእናንተ ዘንድ አሸናፊው ማን ሊሆን ይችላል የሚለው ግምት በጣም እየጋለ መጥቷል። ይህ ለምን እንዲሆን እንደተፈለገ ኢቢኤስን መጠየቅ ትችላላችሁ። ሚሊዮን ብርሃኔ በትናንትናው ዕለት ሲመራው አይቼዋለሁ። እኔም እየተዝናናው እስከ መጨረሻ ሰዓት ተከታትየው ነበረ። ቢሆንም የደምሴንና የእሱን በቅርበት ያሉትን እያነጻጸርኩኝ እያየው ነበር። የሚሊዮን ብርሃኔም እንዲሁ አስገራሚ ሆኖ አግኝቼዋለሁ። የሚሊዮን ብርሃኔ የቤተሰብ ጨዋታን የጩባው ሾው መስሎት በጣም አድምቆት አልፏል። እናንተስ የጩባው ሾው እስከሚመስላችሁ ድረስ ተገርማችሁበት ይሆን የሚለው ጥያቄ ለእናንተ ማድረስ ፈልጋለሁ። ላሳስባችሁ የሚገባው ሁሉም እጩዎች ከመጀመሪያው ጀምሮ ያሉት ሁሉም ተወዳዳሪና እጩዎች የራሳቸው የሆነ ብቃት፣ የራሳቸው የሆነ ሙያ፣ የራሳቸው የሆነ የሚከበሩበትን ነገር ይዘው ነው የመጡትና ሁሉም እጩዎች ማንም ከማንም አይበልጥም። በኩል ማየት በኩል መመልከት አለባችሁ። ስለዛ እኔም ከዚህ ቀደም የሰራኋቸው 2 ተከታታይ ቪዲዮዎች አሉ። እነሱን ሄዳችሁ እዩ ለመምረጥ እንዲያመቻችሁ ብዬ የሰራኋቸው ስለ እስካሁን የቀረቡትን እጩዎቹን በአጠቃላይ ሰርቼላችኋለሁ። የቀረጩም ካለ ጠቁሙኝ፣ ስለሱ እሰራላችኋለሁ። አሁን ቀጥታ ወደ ሽልማቱና እናንተ ጉጉት እየጠበቃችሁ ትዷለው ወደ ሽልማቱ ወስዳችኋለሁ። ተዘጋጅታችሁ ጠብቁኝ። እሺ ብዙዎቻችሁ እየጠበቃችሁኝ እንደሆነ በጉጉት ስለማውቅ የመጀመሪያውን ጥያቄ እጠይቃችኋለሁ። የመጀመሪያውን ጥያቄ የምጠይቃችሁ ጥያቄ ቁጥር 1 በትላንትናው ዕለት በጩባው ባቀረበው የቤተሰብ ጨዋታ ላይ 2 ቤተሰቦች እጩ ሆነው ቀርበዋል። የነዛ የቀረቡት የቤተሰብ ጨዋታ በጩባው አጋፋሪነት የቀረቡት የ2 የቤተሰብ ጨዋታ ቤተሰብ ስማቸውን የመጀመሪያው ጥያቄ ይህን ይመስላል። ሁለተኛው ጥያቄ ደግሞ እስከዛሬ ከቀረቡት እጩዎች ከጩባውና በቅርብ ከቀረቡት ከጩባውና ከደምሴ ውጪ፣ ምክንያቱም በቪዲዮ ላይ በደንብ እየጠቀስኳችሁ ስለነበረ ብልጥ መሆን እንዳትሞክሩ ስለፈለኩኝ ነው። ከጩባውና ከደምሴ ውጪ ከቀረቡት እጩዎች ውስጥ 2ቱን ቢያንስ ጻፉልኝ። 2ቱን ለጻፈልኝም ተጨማሪ 2ቱንም ቀድሞ ለጻፈልኝና ቻናላችን ሰብስክራይብ ላደረገም ተሸላሚ ይሆናል። ወደ 3ኛው ጥያቄ እንለፍ። 3ኛውን ጥያቄ ደግሞ እስከዛሬ ከቀረቡት እጩዎች ውስጥ ብቸኛና ሴት እጩ ሆና እስካሁን ከቀረቡት ውስጥ ያቀረበች አንድ እጩ አለች። ያቺ ሴት ማነች? ስሟን ብቻ ሙሉ ስሟን ነው የምትጽፉልኝ፣ ሙሉ ስሟን መጻፍ። ስለዛ ይሄኛው ፈጥኖ 3ቱን ጥያቄ ለመለሰልኝ ሰው የ100 ብር ካርድ ተሸላሚ ይሆናል። ለመጀመሪያ ለመለሰው ሰው ማንኛውም ሰው ይሁን የ100 ብር ካርድ በቀጥታ በቀጣይ ቪዲዮ ላይ የማበስረው ይሆናል። እንዲሁም ደግሞ 2ኛና 3ኛ ለመረጡ ራንደም መርጬ፣ ምክንያቱም የትኛው ሰው እንደሚመልሰው አይታወቅም፣ ለመለሱት እነዛ 2 ሰዎች ደግሞ ለነሱም የ100 ብር ካርድ እሸልማለሁ። ደግሞ ተጨማሪ ቲፕ የሚያሸልም ጥያቄ፣ በደንብ ተዘጋጅታችሁ ጠብቁኝ። የመጨረሻው ሁሉንም የሚያሳትፍ እንዲሁም ደግሞ ይሄኛው ምርጫ ደግሞ በኔ የሚሆንበት አንድ የሚያሸልም ጥያቄ ጠይቃችኋለሁ። ይህ ጥያቄ የሚሆነው በዛሬ ቪዲዮ ላይ ተመልክታችሁ ወይም ደግሞ በእኔ በአድማጭ ልብ ዙሪያ ቪዲዮዎችን ተመልክታችሁ በጣም የወደዳችሁትን ወይም ደግሞ በቻናሌ ላይ የተመሰረተ ምርጥ ኮሜንት ለጻፈልኝ ሰው ራንደምሊ ምርጥ ኮሜንት ለጻፈልኝ ሰው የምሸልመው ይሆናል። ጥሩ ኮሜንት ለሚጽፍ ሰው እንደዛው የ100 ብር ካርድ እየሸለምኩኝ እንቀጥላለን። ተሸላሚዎቹንና ቀጣይ ቪዲዮን በቀጀላችሁ በጣለኝ እያልኩ ቻናላችን ሰብስክራይብ ካደረጋችሁ ሰብስክራይብ እያደረጋችሁ ቀጥሉ። እንዲሁ ደግሞ አሸናፊ ለምትሆኑት አንድ ማሳሰቢያ፣ ሰብስክራይብ ካደረጋችሁ ሽልማቱ ለሌላኛው ሰው ስለሚተላለፍ ሰብስክራይብ ማድረግ ግዴታችሁ ነው። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ለብዙዎች እንዲዳረስም እርዱኝ። እንደ አዲስ ቻናል ስለሆነ ብዙዎች ጋር ተዳርሶ ብዙዎች ዘንድ እንዲገባና ለወጣቱ የሚደማመጥበትንና አዲስ ቻናል እንደመጣ እንድታበስሩልኝ ፈልጋለሁ። ይህ ቻናል አድማጭ ልብ ነው። እኔ ደግሞ ሙሉ ዓለም ነኝ። እንዲሁም በመጨረሻ በቻናሌና በትላንትናው ዕለት በቀረበው እንዲሁም ደግሞ በአጠቃላይ የተሰማችሁን ነገር ወይም ደግሞ ጥያቄ የፈጠረባችሁን ነገር ካለ በኮሜንት ላይ አሳውቁኝ እያልኩኝ አድማጭ ልብ በተግባር እወዳችኋለሁ። ቻው፣ ሰናይ ጊዜ። አመሰግናለሁ።